የድንግል ጆና አባሳት ነገር ልትሄድ ነው? አይ ከመሎዳ በፊት እንግዲህ እናገራለሁ ብላለች። እሱን እንኳን እማዬ በቃ ዳጣም ወደ አባቷ ጋር ትሄድ እና ደግሞ ሰላም ብትሆን እንደኔ ሳላስመረምራት ወዴትም አትሄዳት። ምን አቻንቺ እጂ ከዚህ እፊ ግን አንቺ ነው መሰለኝ ምስተውልኝ ማለት ኤቢ እንዴት እኔ ሳልፈልግ ከኔ ልታረግ ትችላለች? እሷ እኮ ሴት ናት። ናታን እኔ እኮ እንዴት አድርገህ አላልኩም። ብታረግዝ ታገባታለህ ወይ? ይኸውልሽ መልሴ ከኔ ልታረግ አትችልም ነው። ይኸውልህ አይሆንም የሚባል ነገር የለም። እኔ 19 ዓመት ሙሉ መንገድ ላይ ስከራተት አንድም ቀን አባቴን አገኛለሁ ብዬ አስቤ አላውቅም ነበር። ግን በቃ ያው አገኘሁት። ስለዚህ የማይሆን ነገር የለም። አሁን ጥያቄ ብታረግዝ ታገባታለህ ወይ? ካረገዘች የተረገዘው ልጅ የኔ ነው? አዎ እና ታዲያ የኔ ሊሆን ነው? ይሄ ነገር ከባድ ነው። አሁን እንደዚህ ያደርጋለሁ ልልሽ አልችልም፣ ግን በጣም ከባድ ነገር ነው። አገባታለሁ ማለት ከብዶ ነው? እሺ ቆይ ኤቢ ከኔ ብታረግዝ ታገቢኛለሽ? አላገባም። ምክንያቱም ኤቢ ዴ ነች። አንተ ከእቴ ወልደህ እኔ ልታገባ ያምራል እንዴ? እኔ አንድ ነገር እርግጠኛ ነኝ። እኔ አንቺን በጣም ነው የምወድሽ። ከአንቺ ውጭ ማንንም ማግባት አልፈልግም። ዳጣና ናታን እንግዲህ በሚገርም የፍቅር ጊዜ እያሳለፉ ነው ጋይስ። በጣም ደስ የሚሉ ምርጥ ጥንዶች ሆነዋል። በጣም ደስ የሚሉ ናቸው ቤተሰቦቻችን። ያው እንግዲህ አብዬልን የተንኮል መንገድ መወጣት ደግሞ ግዴታቸው ነው። በእርግጥ ናታን እንኳን በዚህ ልክ ነቂ አይደለም። ዳጣ ግን ገና ነገሮች ሳይሉ በጣም ነው የሚገባት ማለት ነው። አሁንም እንግዲህ አንድ ላይ ሆነው አብዬል ስታያቸው አርቃ እንግዲህ ምን እያሰበችላቸው ነበር እንዲሆን አይታችኋል። ቆይ እሰራልሃለሁ እያለች እየፎከረች ነበረ። እኔን እያልክ ከኔ ከግሬ ጫማ ስር ኮቴን እየተከተልክ ሳተር ተቀረህ እውነት ምን ያብዬል አይደለሁም እያለች ነው እየፎከረች የምትገኘው። ምክንያቱም ከዳጣ ጋር እንግዲህ እዛ ሲያወሩ ምናምን ስላየች አጋጣሚ በመስተዋት ላይ እንደዚህ አይታ ነበርና በለኮና ላይ ሆነው እነሱ በጣም ነው የተናደደችው። እንግዲህ ሁሌም ለመናደድ አርፋ አታውቅም፣ ግን አሁን ደግሞ በጣም ቅጥል ልርድብን ነው ያለችው ቤተሰቦቻችን። በዛም እንግዲህ በጣም እንትን እያለች ትገኛለች። በመጨረሻም እንግዲህ ናታንን በቃ የሆነ ነገር እንትን ማድረግ ፈልጋ ተንኮል ፈልጋ ነበረ። ትወደኛለህ አይደል ምናምን በቃ ማለት ያላትን ነገር እንግዲህ ስልኳን ሪከርድ አድርጋ ከፍታ እሱ ሪከርድ እያደረገች እያለ ተንኮሏ ማለት ነው። የሚገርመው ነገር ያብዬል እኮ ያሰበችው ተንኮል ሁሉ አይሳካላትም። ከዛውን በቃ ናታንን የሚገርማችሁ በቃ የሆነ ነገር ታስለፈልፍና አትወደኝም አይደለ ለምንም አትወደኝ ምናምን እያለችው ነበርና እኔ እኮ ወድሻለሁኝ እያላት ነበረ። ምክንያቱም ወይዘሮ ማርታ በፍጹም አይወድሽም፣ ተማይወድሽ ወንድ ደግሞ ጋር መኖር አትችይም። ሲቀጥል ደግሞ የምን አባሽ ማርገዝ ነው አፈር ቢና ብላ እንግዲህ ወይዘሮ ማርታ በጣም የተናደደችባት እንዳያችሁና በጣም የተናደደችው የተናደደችባት ምክንያት ደግሞ መሰላችሁ ናታን ባረግዝበት ያገባኛል አይደለም አየ ብዙ ፕሮሰስ ከመሄድ ባጭር ከኔ ካረገዘ የትም ጥሩኛ ሄድም እያለች ነበርና እንግዲህ ወይዘሮ ማርታ እንዴት ታስቢያለሽ? አንደኛ ከትዳር በፊት በጭራሽ እንደዚህ ነገር አይነት ነገር ማሰብ የለብሽም። ሁለተኛ ደግሞ ናታን አስረግዞሽ አንቺ ስላረግሽ ብቻ ሊያገባሽ አይችልም በፍጹም። መቼም ነው ደግሞ ማያገባሽ። አንድ ሴት ልጅ ደግሞ የሆነች የወለደችን ሴት ደግሞ ማንም ሰው ሊያገባት አይችልም። ስለዚህ ምን አስበሽ ነው አንቺ ብላ እንግዲህ ወይዘሮ ማርታ በጣም ነው የተቆጣችው። እንደዛ ስትቆጣት እንግዲህ ቀጥታ ሄዳ ናታን እኮ ይወደኛል እማዬ ስትላል ነበር። እንዲሁ አባዬን አንቺ እንዴት አገባሽ ብላ ስጠይቃት እንግዲህ ወይዘሮ ማርታ እኔ ማሰባት ሽማግሌ ልኩ እንዲህስ በአንዴ መሰለሽ እኔ እሺ ያልኩት ስንት የተመላልሶ መሰለሽ ምናምን ብላ እንግዲህ ነበር የተነገረቻትና እና ለኔም 7 ሽማግሌ ናታን ይላክልኛል አለችም። አቤት ማሰቢያ ይዱቢ ይሏችኋል እንግዲህ እንደ አብጌል አይነቷ ነው ጋይስ የምር ማለት ነው። በጣም ነው ብታስቀኝ ከዛ ልጅ ማለት ነው። ለኔም እንደዛ ያደርግልኝ እሰይ ምን ጨውራት ናት በመድኃኒዓለም። እና እንግዲህ ወይዘሮ ማርታ በጣም ተናደደ ነበር። እንደው አፍርቤልኝ እንደው አንቺስ ምን ነው እያለች እንግዲህ በጣም እየተናደደች ባነበረ ቤተሰቦቻችን። ሌላው እንግዲህ ሰላምዬ ለዛሬ ዳጣ ጋር ዳጣና ነገር እየጠየቀቻት ነበረ። ዳጣው እንግዲህ ሻይ አፍልታላ ነበር ለሰላምዬና እንግዲህ እዛ ቁጭ ባለችበት ዳጣዬ እናትሽን እንግዲህ ስታገኛት ምን ትያታለሽ? እናትሽን ትናፍቂያታለሽ ብላ እንግዲህ አንዳንድ ትዘው ታወቀሳባን ነበረ። በዛም እንግዲህ ዳጣ በጣም ነው ያለቀሰችው። በጣም ነው የተሰማት ምናምንና
እንግዲህ ሰላምን በመጨረሻ ወደ አጠገቧ ጠጋ ማለት ዳጣዬ አሁን እናትሽን ስታገኛት እንዴት አድርገሽ ነው የምታቅፊያት? በቃ የመጀመሪያ እናትሽን ስታገኛት እንዴት አድርገሽ ነው ሰላም መትያት ምናምን ስትላት እንግዲህ በቃ ቅፍ አድርጋ በቃ አለፋታት ብላ ነበረ። በዛ መካከል እንግዲህ ሰላምን በጣም እያለቀሰ የነበረ በኋላ እንግዲህ እምባዋን ጠራርጋ ያለውን ነገር እንትን ለማለት ሞክራለች። ቤተሰቦቻችን ማለት ነው ብቻ በጣም የሆነ ስሜት እንትን ይል ነበረ ማለት ነው። ቤተሰቦቻችን ብቻ ደስ የሚል ነበረ። ያው ናታንና ዳጣም እንግዲህ ደስ የሚል ነበር ያሳለፉት ታይም ማለት ነው። ብቻ አሪፍ ጊዜ እያሳለፉ ነው። ዳጣ ደግሞ በዙ ተያይዞ አንድ ጥያቄ ጠይቃ ነበረ። ባለፈው እኮ አብጌል እንደዛ አድርጋ ነበረ። አሁንም እቺ ልጅ አትማናት ማለት ብዙ ጥሩ እንትን አይደለም። አብጌል የምትፈልገው ካንተ ማርገዝ ነው። አሁን አብጌል ካንተ ብታደርግስ ምን ትላለህ እያለችው ነበርና እሱ መልሶ እንዴ አሁን እኔ እንደዛ ቢሆን ታገቢኛለሽ ይችላል እንዴ እህቴን አስረግዝህ እንዴት እኔ ላገባ እችላለሁ? በጭራሽ እንዳታስበው በፍጹም አይሆን ነገር ነው ብላ ነው እንግዲህ አጣንት ያለችው። ናታንም እንግዲህ ኧረ በጭራሽ እንደዛ አይሆንም በፍጹም እኔ ምንም አይነት ነገር ቢፈጠር ማገባው አንቺንና አንቺን ብቻ ነው እንጂ ሌላ ማንንም አላገባም ብሎ ነው ያላት እንግዲህ ማለት ነው። በዛም እንግዲህ ዳጣ እስኪ ይሁን ግን መጠንቀቅ አለብን፣ ይሄ ነገር በጣም የከፋ ነው። አብጌል ደግሞ የሆነ ነገር ያሰበችውን ነገር እውን ለማድረግ የማትገባበት እንትን የለም። በባለፈውም አረቂውን ጠጥታል ድጋሚ አረቂ የሚባል ወየውልህ እያለችው ነበር ማለት ነው። ናታንም ማረን ያላስብም እያላት ነበር ማለት ነው። ጋሽ ደረጀ ደግሞ በቃ የሌለ ስሜት ውስጥ ገብቷል ዛሬ የሚገርማችሁ። ምክንያቱም የዞር ማርቷን ሁኔታዋን ይህ ሁሉ ነገር ይህ ሁሉ ታምር እየተፈጠረ እንግዲህ አንዱንም አታውቅም። እንደምታዩት እንግዲህ ዳጣ የደረጀ ልጅ ናት። የደረጀ ልጅ ብቻ ሳይሆን የሰላም ልጅ ናት። ሁለተኛ ሰላም ያረገዘችው ከደረጀ ነው። ይህ ሁሉ ነገር ጭራሽ በቃ ይሆናል ብላ ማሰብ መጠርጠር ይቅርና አይደለም ምንም ነው ጭራሽ ትዝ ማይላትና እንግዲህ ደረጀ ግን የውስጡን በውስጡ አድርጎ ማርትዬ በቃ አንቺ በጣም ሙሉ ሴት ነሽ፣ እኔ ላንቺ አልገባሽም እኮ አንቺ እኮ በጣም ብዙ ልዩ ሴት ነሽ፣ አንቺ በቃ ብዙ ነገር እያላት ነው የሚገኘው ማለት ነው። እሷም እንግዲህ እንዴ ተው እንጂ ደሬ ምን ሆነህ ነው? ምንድን ነው የተፈጠረው? ለምንድን ነው የምትሆነው? ለምን ትጨነቃለህ? በቃ ይዞ ምናምን ብለው እንግዲህ ያው መጨረሻ በቃ እሷም ለማባበል ሞክራለች። ማነው ደረጀም ያው ውስጡን በውስጡ አድርጎ አይ ምንም የለም እንደው ግን አንዳንድ ነገሮች ምናምን ብሎ እንግዲህ ያው የወዱን በወዱ አድርጎ ነገሮችን እንትን ለማለት የሄደበት ርቀት ቀላል አይደለም። ያው በመጨረሻም እንግዲህ በቃ ቀጣይ አሁን ላይ በውስጥ የምታስባቸውን ነገሮች ተነግረኝና ያለውን ነገር ማስተካከል አለብን ግዴታ ብሎ ነው እንግዲህ ብላ ነው ወይዘሮ ማርታ የወሰነ እንትን ያለችው። አብጌል ደረጀ እንግዲህ ሰላም ከቤት ልትወጣ ነው ስትባል በጣም ደስ ብሏት ነበረ። በኋላ ደግሞ አይ እንዴ ማየ በጭራሽ እንዴ ማንም ሆና ነው መውለድ ያለባት ከዛ በኋላ ዲኤንኤ ሳላስመረምርማ የትም አትሄድም እያለች ነበር። ወይ አብጌል እንዴት ነው የምታዝቀኝ እኮ ጋይስ፣ እኔ እንዴት ነው ዘና ነው የምታደርገኝ ያስባችኋታል እንዴ? ዲኤንኤ ሳታብተኒ ሳላስመረምራት የት ነው የምትሄደው አላለችም። ኧረ እውነትሽን ነው አንቺ በቃ ያንቺ ነገር እንድትሳይል መጀመሪያ እኮ ደስ ብሏታል። ሰላም ከዚህ ቤት ሊወጣ ነው ብላለች ምናምን ሲባል ኦ ማይ ጋድ በጣም ነው ደስ ያላት፣ ፍንሽንሽ አለች ማለት ነው። በኋላ እንደገና ደግሞ እንዴ ዲኤንኤ ሳላስመረምርማ እየጨረሽማ መውጣት የለባትም መሄድ ሆነ በሳት ሳይታወቅማ በጭራሽ መሄድ የለባትም ማለች ማለት ነው። እና ቤተሰቦቼ በቀጣይ እንገናኝ። ሰላም ቆዩ።